ትሰሪያለሽ? ምንድነው መተዳደሪያችሁ? ህይወት ዝም ብሎ መዋደድ ብቻ አይደለም፣ ብዙ ችግር አለ። እሱ ደግሞ በሰው መኪና ራይድ እየሰራ ሲያስተዳድርሽ፣ አንቺ ምን ትሰሪያለሽ? ምንም አሰሪም፣ ቤት ውስጥ ነው የምትውይው ወይስ ስራ ጀመርሽ? እኔ ወዳው እንደገባሁ 1-2 ወር ምናምን ቆይቼ አረገዝኩኝ። ኦኬ ማለት ነው። በጣም ስለምንዋደድ እንገናኝ ነበረ በድብቃ ግን ይሄን አክል ፍቅራችን ማለት ነው። ግን ይሄ በመሀል ገብቶ ያጣላ ሰው ነው ገባሽ? እንጂ በጣም ማንም ፈርቶ ነው አሁን ድረስ በድብቅ የሚያገኝሽ። እናቱን ፈርቶ አሁን 5 አመቱ ነው አይደለ? 5 አመት ለፋሲካ። ኦኬ እሺ። ከልጅሽ አባት ጋር እስካሁን ድረስ በድብቅ ትገናኛላችሁ? የሆነ ሰዓት እንገናኝ ነበር። አሁን ግን የሆነ ወሬ ሰምቼ ሀቢባ ትቼዋለሁ። ግን ማውራት አይቀርም በልጄ ምክንያት ሌላ ሴት ጀምሯል። ሌላ ሴት ጀምሮ እሷም አልተሳካለትም። ምን አገባሽ? ይሳካለት አይሳካለት አንቺን አይመለከትም። ይሄ የአንቺ ጉዳይ አይደለም። አንቺ እኮ ማለት በጣም ነው የምናደደው በእንደዚህ አይነት ሰው ላይ። ሞኝ ነሽ እንዴ? አንቺ እኮ ነሽ እድሜሽ የሚቃጠለው። አንቺ እኮ ሴት ነሽ። እሱ እኮ እንደፈለገ አንቺን በድብቅ ሲያገኝሽ ኖሮ ሲያጣጥም ኖሮ እኮ ነገ አንዷን አግኝቶ በህግ አግብቶ ህጋዊ ሚስቱ አድርጓት እኮ ይኖራል። ሰራው ራስህ አሳድገው ልጁን ብር አልክም ነው የምለው። ምክንያቱም ነገ እኔና ቤቢ አንድ ላይ መሆናችን ስለማይቀር የሆነ ነገር ማድረግ እፈልጋለሁ። አንቺና ቤቢ? ትልቁ ቤቢ ወይስ ትንሹ ቤቢ? ትንሹ ቤቢ። ኧረ ልጄ። ኦኬ። አይ ባሎቻችሁንም ቤቢ አደንቃለሁ። ገንዘብ አለመላክሽን እጅግ በጣም አሁንም አልክም፣ እየሰማን ቢሆንም አልክም። አዎ ገንዘብ ባለመላክሽ በመጀመሪያ ደረጃ የሴቶች ጉዳይ ይኮራብሻል በጣም አልክም። ገንዘብሽን ባለመበላትሽ ግን ገንዘብሽን ብቻ ሳይሆን መበላት የሌለብሽ ክብርሽንም መበላት የለብሽም። አዎ እድሜ መበላት የለበትም እንጂ ሀዩ ከባድ። አንቺ ታመጩ፣ አንቺ ታሮጩ። ቆይ ዝም በይና እኔ ልንገርሽ ላንቺ አንቺ ማለት ነው ወንድ ልጅ የእናቱ ልጅ ከሆነ እናቱን የሚፈራ ከሆነ ብቁ አይደለም። ወንድ አልሆነም ገና ቦይ ነው። ማን አልሆነም። ገባሻ? ፍቅረኛውን ለማግኘት የልጁን እናት ሚስቱን ለማግኘት እናቱን የሚፈራ ከሆነ ብቁ አይደለም። ማሬ እንዴት ነው የምትተማመኝበት? ሶሪ እንዴት ነው የምትተማመኝበት? ይሄንን ሰው የሚፈራው አካል ሊኖር አይገባም። ወንድ ልጅ አይደል እንዴ? ወንድ ልጅ እኮ ፈላጭ ቆራጭ ነው። ወንድ ልጅ እኮ አለቃ ነው። የቤቱ አባወራ ለመሆን አለቃ ለመሆን ፈላጭ ቆራጭ ለመሆን ብቁ አይደለም ይሄ ሰው። ለምን እናቱን ይፈራል? ለእናቱ ትተሽለት እሱን አንቺ መውጣት ነው ያለብሽ። እዛው ከእናቱ ጋር ይኑር። መጀመሪያ የተዋወቅ ነው ለከፋ ነው ማለት ለከፋ ነው የተዋወቅ ነው። ገብቶሻል? መንገድ ላይ ለክፎሽ? አዎ ለክፎኝ። እና ራይድ መኪና ይዞ ነበረ። መኪናውን ፒፕ አረገና ጠራኝ ማለት ነው። ከጓደኛዬ ጋር ወክ እያረኩ ነበረ። ከዛ ረጅም መንገድ ከሄድን በኋላ እሱን ማየት ስለምፈልግ መልሼ እሱ ባለበት ቦታ ተመለስኩ ማለት ነው። ከዛ ስልክ ቁጥር ተቀያየርን እኔና እሱ ማለት ነው። ተቀያየርን እና 3 ቀን 4 ቀን ሳይደውል ቀረ ማለት ነው። ምን ሆናል ብዬ ሚስ ኮል አደረኩለት አውቄ ማለት ነው። በጣም ሳይሆን ስለተመቸኝ ማለት ነው። ይሰማል? አዎ ይሰማል። ከዛ በኋላ እየተቀጣጠርን ያው አዲስ አበባ ነው ተወልጄ ያደኩት። እየተቀጣጠርን ምን እያልን ነገ እያለን ያው ላግባሽ አለኝ ማለት ነው። እሱ ላግባሽ ሲለኝ እኔ ደግሞ ቤተሰብ ስጠይቅ ትንሽ ቆይ አንቺ የመጀመሪያ ልጃችን ነሽ እና ኩዬ ድሬ ነው የመጀመሪያ ልጅ ዝም ብዬ አልሰጥም አለችኝ ማዘር ማለት ነው። ያ ህጉ መሰረቱ ያው ጉራጌም ሲኮን ትንሽ ይከብዳል። እሺ ከዛ ባይገለጽ እንመርጣለን እዚህ ቤት ልክ ነው። ግን ከዛ በኋላ እሱ ደግሞ ደወለልኝና በዚህ 3 ቀን እኔ ቤት ካልገባሽ እሞታለሁ አለኝ ማለት ነው። በተዋወቃችሁ በስንት ጊዜ ማለት ነው? በ3 ቀን ውስጥ ካልገባሽ አይደለም፣ በ3 ቀን ውስጥ አይደለም፣ ቆይተናል። ኦኬ ከዛ ወዲህ ስደት ሄጄ ምናምን እሱን ሳስብ ምናምን ተመልሻለሁ በመሀል ማለት በጣም ስለምወደው። ኦኬ እኮ በትክክል ንገሪና ታሪኩን። አንድ ቀን መንገድ ላይ እየሄድኩኝ አንድ ቆንጆ ቢብ አድርጎ በመኪና ጠበሰኝ፣ ለከፈኝ። ከዛ በፍቅር ስንት ጊዜ ቆይታችሁ አንቺ አረብ ሀገር እንደሄድሽ፣ ከዛ ከአረብ ሀገር ስንት ጊዜ ቆይተሽ እንደመጣሽ በስነስርዓት ስቴፑን ጠብቀሽ ንገሪን እንጂ። ኦኬ አረብ ሀገር የቆየሁትኝ 1 አመት ነው። ከሱ ጋር ደግሞ የቆየነው በፍቅር ታሪክ 1 አመት ተኩል ነው። ከዛ በኋላ መጀመሪያ አረብ ሀገር ከመሄድሽ በፊት በፍቅር ስንት ጊዜ ቆይታችሁ ነው አንቺ ወደ አረብ ሀገር ሄድሽው? ብዙም አልቆየንም።
1 2 ወር 2 ወር። በ2 ወር ውስጥ በአካል ተገናኝታችኋል? በአካል ተገናኝተናል። በቃ ሁሉ ነገር አድርጋችኋል። አረብ ሀገር ሄደሽ 1 ዓመት ከ6 ወር ቆይተሽ ተመልሰሽ ነው? ከስደት ከተመለስኩኝ በኋላ ነው። በዚህ 3 ቀን አብሬሽ ካልሆንኩኝ ራሴን አጠፋለሁ አለኝ ማለት ነው። ለቤቱ ደግሞ 1 ልጅ ነው እሱ። ሴት ነክቶ ሴት አይቶ አያውቅም። ለሱ ለመቆም ፈልጌ ሳይሆን በወቅቱ የነበረውን ነገር ነው የምነግራችሁ። እና እሺ በቃ ማዘርንም ዝም ብዬ በህጋዊ የለም ቀበሌ በቃ ምንም እንትን ሳጣ በቃ በቀበሌ በህጋዊ ተፈራርሜ ገባሁ ማለት ነው እሱ ጋር ገባሁኝና ያው ብዙም አልተጠናናንም። ያው እወደዋለሁ፣ አፈቅረዋለሁ፣ ተዋደድን፣ ተፋቀርን። በቃ የሰፈር ሰው ሁሉ ያውቃል እንዴት እንደምንዋደድ። የነየሩስ ፍቅር በጣም ያስቀናል። እኛንም እንደነሱ ባረገን። በቃ በጣም እንዋደድ ነበረ። ግን በመሀል ያው እኔም አረገዝኩኝ፣ ወንድ ልጅ ተወለደ። አንቺ ምን ትሰሪያለሽ? ምንድነው መተዳደሪያችሁ? ህይወት ዝም ብሎ መዋደድ ብቻ አይደለም፣ ብዙ ችግር አለ። አዎ ስገባ ማለት ነው እዛ ግቢ ስገባ እዛ ግቢ እሱ ይሰራል ሹፍርና ማለት ነው። እሺ መኪናው የሰው ነው የራሱ? የራሱ አይደለም የሰው ነው። እሺ ቤቱስ ክራይ ነው የራሱ ነው? እሱ የአባትና የእናቱ ነው። እናትና አባቱ ቤት ነው አይገባሽው? ሰተት ብለሽ? አዎ ገባሁኝ። ያው በመሀል ያው ምራት ቤት ነው ምናምን የሚባል ነገር አለ አይደል? አለመስማማት ምናምን። ከዛ አለመስማማቶች ስትኖሪ እናትና አባቱ ቤት ሰተት ብለሽ ገብተሽ ስትኖሪ እሱ ደግሞ በሰው መኪና ራይድ እየሰራ ሲያስተዳድርሽ አንቺ ምን ትሰሪያለሽ? ምንም አሰሪም ቤት ውስጥ ነው የምትውይው ወይስ ስራ ጀመርሽ? እኔ ወዲያው እንደገባሁ 1 2 ወር ምናምን ቆይቼ አረገዝኩኝ። ኦኬ። ከዛ እርግዝናው ለእኔ ትንሽ ከባድ ነበረ። በጣም ታምሜ ነበረ ማለት ነው። ኦኬ። እና ምንም ስራ አልሰራሁኝም እኔ ማለት ነው። እሱ ነው እየሰራ የሚያመጣው። እና በመሀል ቤቢ ተወለደ። ቤቢ ሲወለድ ደግሞ አለመስማማቶች፣ ቤቢን በጣም መታመም ምናምን ጀመረ። የኔ ቤተሰቦች ደግሞ ብዙም ገንዘብ የላቸውም ማለት ነው። መጀመሪያም አልሰማም ብለሽ መጀመሪያም እኔ በቤተክርስቲያን ተጋቢ እያልኩሽ አልሰማም ያልሽው ይኸው ይሄ ነገር ተፈጠረ። በቃ እዛ ውስጥ በጣም ተሰቃየውኝ። ወጪ የምጠይቀው ለእናትየው ነው ገባሽ? ለእነሱ እናት ማለት ነው። ይሰማል? አዎ ማሪ ይሰማል። ወጪ የምጠይቀው ለእነሱ እናት ነው። ኢቨን በርበሬ ሲያልቅ በቃ እና አራስ ሆኜ ራሱ ማለት ነው ማዘር ነበረ ጫማ የምትገዛልኝ፣ የምቀባው ቅባት እስከ ማጣት ድረስ ሁሉም ነገር ደርሶብኛል እዛ ግቢ ገብቼ ማለት ነው። እዛ ግቢ ማለት መጀመሪያ ሰሞን ችላችሁ እየኖራችሁ ከነበረ በኋላ ምን መጥቶ ነው እንደዚህ ቅባት እስከምታጭ ድረስ የተቸገርሽው? ማለት የባልሽ ስራ እየቀዘቀዘ መጣ? አይደለም፣ ባልየው ምንድነው እየሰራ ለቤተሰብ መስጠት ጀመረ። እኔ ጋር የሚደርስ ነገር የለም። እኔ ደግሞ ከእሷ ነው የምቀበለው። ኦልሬዲ እንጀራም ቢሆን ነው አይ ነው የባልሽ እናትና አባት ቤት ውስጥ ሲጀመር ባልሽ ከእናትና ከአባቱ ቤት ሳይወጣ ነው አንቺን ላያቸው ላይ የጨመረባቸው። ከእነሱ እንጀራ ነው የምትበሉት ሁለታችሁም። ልጃቸውን ያበሉ አንሳቸው፣ የልጃቸውን ሚስትም ያበላሉ፣ የልጅ ልጅም ያበላሉ። እሱ ብቻ ነው የሚሰራው ቤት ውስጥ። እሱ ሰርቶ ራይድ አምጥቶ የመኪና ክራይ ከፍሎ እንደገና ደግሞ ወጪውን ለእናቱ ይሰጣል። እናቱ ደግሞ ከቤት ወጪ የታረፈ ካለ ለአንቺ ይሰጥሻል። እንደዛ ነው። የማይሰጠኝም ቀን አለ። ሄጄ ከእናቴ ከእነሱ ከበላሽ ከጠጣሽ ለምንሽ ነው የሚሰጥሽ ብር? ለህፃን ዳይፐርና ወተት? አዎ ኦኬ። ለእሱም ያስፈልጓል። ህፃን ልጅ ነው። የተለያየ ምግቦቹ ራሱ ከባባድ ናቸው ለህፃን ልጅ ማለት ነው። ኦኬ። ከዛ ቤቢ በመሀል በጣም ታመመ። በቃ ብቻ ግን እኔ የእነሱ ቤተሰቦች እኔ ቤተሰብ ጋር ሲሄድ አይወዱም። ገባሻ? እየተላመድን ስንመጣ ቤተሰቦቹ ደግሞ እኛ ጋር እንዲመጡ አይፈልጉም። ከዛ በመሀል በቃ አለመግባባት በጣም ተፈጠረና መጨረሻ ላይ ቤቢ በጣም ሲታመም እናንተ ቤት ስለወሰድሽው ነው የታመመው ተባልኩኝ ማለት ነው። ከዛ እናንተ ቤት ስለወሰድሽው ነው የታመመው። እኔ ማዘር እንደው በብብቷ ነው የትም ቦታ ሰርግም ቦታ ቢሆን ማንኛውም ምግብ ይዛልኝ የምትመጣው ማለት ነው። 9 ወር እርጉዞኜ ራሱ ማለት ነው። በቃ ቡናውንም እኔ ካንቺ አልፈልግም ብላ በቃ ስንገባ ራሱ ማለት ነው ምንም በቃ ነበረ። ምን እሱ ጋር ስገባ ማለት የተነገረኝ ሌላ ነው፣ ስገባ ሌላ ነገር ነው። ማዘር ናት እስከ ቁም ሳጥን ምንም አልጋ ብቻ ነበር የነበረው። የገባሽው እናትና አባቱ ቤት ሰርቪስ ቤት አለ። ሰርቪስ ቤት ውስጥ ማር ቤት አንድ ትጠቀማላችሁ። የእነሱን ድስት የእነሱን ስቶቭ ምናምን ተጠቅመሽ ነው የምታበሲው? ኦኬ። ታዲያ በራሳቸው ድስት በምታበሲው ታስፈቅጃለሽ? በርበሬ ልወስድ ነበር ምናምን ብለሽ ትናገር? እና ግዴታ ነው። ተናግሬ ነው እንትን ብለው ሳልናገርማ እንዲሁም ፈሪ ነኝ ይብሳል። ኦኬ። እና እየተናገርኩ ነው ወስደውኝ ማለት ነው። እሺ ስትገቢ ምንም እቃ እንዳልነበረ ነው ያቆምነው እኮ። ምንም እቃ ስገባ በቃ አልጋና ይሄ ወለል ብቻ ነው፣ ሌላ ጣራውና ግድግዳ በቃ። ከዛ ማዘርም እንደ አጋጣሚ በቃ መጣች ማለት ነው ህጉን ጥሳ
ማለት በቃ ሰው የሰፈር ሰው ሳያይ እኛም ሽምግልና ምናምን አልተላከም። የሰፈር ሰው ሳያይ ምን ላይ እንደደረሽ አንድ ልጅ ነሽ ምን ላይ እንደደረሽ ማየት ፈልጋለሁ ብላ ገባች። ስትገባ በቃ ከሰዓት በኋላ ሁሉንም እቃ ገዝታ ማለት ነው በመኪና አስጭና ሳህን፣ ስቶፎች፣ ምኖች ገዝታ መጣች ማለት ነው። የሚጎሉኝን ነገሮች እንዳለ ገዝታ መጣች። ከዛም ቤቢ ተወለደ ብያለሁ። ከዛ በኋላ መጨረሻ ላይ አለመግባባት ምናምን ተፈጠረ። ከዛ ህግ ደረጃ ላይ ደረስን ማለት ነው። ፍርድ ቤት ምንድን ነው ያለመግባባቱ? ይህንን ማወቅ አለብን። ያለመግባባቱ ጉዳይ አንደኛ ሀቢባ ቤተሰቦች እንዲመጡ ፍላጎት የላቸውም። ሁለተኛ በሐላል ነገሮች በሐላል ቤተሰቦች አይምጡብን አሉሽ ወይንስ ምን አይነት ምልክቶችን አየሽ? እንዴት ተረዳሽ? እነሱ ከበር ጀምሮ ሀቢባ ከበር ጀምሮ በሩን ቀስ አትሉም። አሁን እዚህ ጋር ማውራት አያስፈልግም። ወይም ጓደኛዬ መጣ፣ ሌላም ሰው በአንቺ አይነት ሁኔታ እያለፈ ያለ ሰው ካለ አሁን ጓደኛዬ መጣ ማለት ነው ሀቢባ። ጓደኛዬ መጣ የሴቶች ጉዳይ ላይ ሆና ሽንት ቤት ስትገባ ሽንት ቤት ይሞላል፣ ካሁን በኋላ ሽንት ቤት እንዳትገቢ አለቻት። እና ያሳለፍኩት ችግር ራሴ ነኝ የማውቀው፣ የምሬን ነው የምለው ማለት ነው። ስለዚህ በእነዚህ ምልክቶች የአንቺ ቤተሰቦች ሲመጡ ፊታቸውን ይጥሉታል፣ በር ይላሉ፣ ሽንት ቤት ይሞላብናል፣ 10 ያትመላለስ ይላሉ። በዚህ አንቺ እነሱን የአንቺን ቤተሰቦች እንደማይፈልጉ ተረዳሽ? በጣም ተረዳሁኝ፣ በጣም ማለት ነው። ተከራይተን እንውጣ እለዋለሁ፣ ተከራይቶ መውጣት አይፈልግም። ምክንያቱ ምንድን ነው የሚያቀርብልሽ? ተከራይተን እንውጣ እኔ እናንተ ስትይው የሚያቀርብልሽ ምክንያት ምንድን ነው? ከእናቴ መለየት አልፈልግም። የእናቱ ልጅ ነው። እሺ ከእናቴ መራቅ አልፈልግም ይለኛል። እና መጨረሻ ላይ ህግ ደረጃ ላይ ደረስን ማለት ፍርድ ቤት ቆምን። እኔ ነኝ እንደውም ለመፋታት ማለት ነው። ከዛም በኋላ ያው እናት ስለሆንኩኝ ቤቢ እኔ ጋር ነው መቀመጥ ያለበት አይደለ? መጨረሻ ላይ በቃ አለ አይደለ እኔ ወደ ውጭም ምናምን ለመውጣት ፈልጌ ማለትም ቤተሰብም አይስማማም። ሀቢባ እዚህ ጋር እየተረዳሽኝ የማወራው ነገር ማለት ነው በጣም ከባድ ነው። በደንብ እየተረዳ የሚረዳ የለም። ሳትናተካከልኩልሽ ነው እየተረዳውሽ በጣም ቤተሰብ አንደኛ አይዋደድም። የኔ የሱ ቤተሰብ በቃ አለ ብዙ ነገሮች ስላሉ ፍርድ ቤት ሄደን ተለያየን። ቤቢኔ ጋር ተቀመጠ። እኔ ወደ ውጭ ለመውጣት ስፈልግ በቃ በፍርድ ቤት ደግሞ ቤቢን መጀመሪያም አንድ ልጅ ስለነበረ ልጅሽን አስቀምጭና ጉጪ ነው ያሉኝ ማለት ነው። ሀቢባ ማን ያለሽ? ማዘርዬ ልጅሽን አስቀምጩና መጀመሪያም ልጅ እያለች ነበረ። ለቤቱ አንድ ልጅ ነው ሀቢባ። መጀመሪያም ልጅ እያለች ስለነበረ ቤቢን አስቀምጩና አንቺ የፈለግሽበት ቦታ መሄድ ትችያለሽ አለችኝ ማለት ነው። እናቱ ከዛ እሱ ነገር እሱ ያውቃል ልጁን ተሻሽ ያውቃል። አዎ ያውቃል። ችግር የለበትም። ይባል ችግር የለበትም። ከዛ በኋላ ተለያየን። ቤቢን በፍርድ ቤት ሰጠሁት ማለት ነው። አልፈልግም ብለሽ ልጅሽን ፈርመሽ ሰጠሽ? አይደለም አልፈልግም ብዬ ሳይሆን ያው ያለብን ችግር በወቅቱ አሁን ላይ ቢሆን ቤቢን በጣም ዘና ብዬ አሳድገው ነበረ። ግን አሁን ላይ ስላልሆነ በወቅቱ ደህና ምግብ ራሱ ማበላበት ራሱ ልጁ በጣም እየታመመ አስቸገረኝ ማለት ነው። በወቅቱ አንድ ልጅ ብቻ ስለነበር ዘና ብለው ስለሚያሳድጉትኝ እነሱ ለእኔ ነው እንደዚህ የሆኑትኝ። ስለዛ ያሳድጉት ይዩት ብዬ ሰጠውኝ ማለት ነው። እኮ በፍርድ ቤት ፈርመሽ ነው የሰጠሽ? በፍርድ ቤት ፈርሜ ነው የሰጠሁትኝ። እና እቺ ልጅ ስታገኝ ይህን ልጅ ነው ብላ እንትን ካለች የመመለስ መብት አለኝ አሁንም ድረስ ማለት ነው። ግን እሱ እንትን እያለ እያሳደገ ስለሆነ ያሳድግ። አሁን በነገራችን ላይ ልጅ 5 ዓመት ሆኖታል። ግን በቪዲዮ ሳውራው ራሱ እኔ ማንኝ ስለ ራሱ አያውቅም ማለት ነው። እሺ በመጀመሪያ አንቺ በፍርድ ቤት ለባልሽ ልጅሽን ፈርመሽ ከሰጠሽ በኋላ ፍቺ ፈጽመሽ ወደ ቤተሰቦችሽ ቤት ተመለስሽ አይደል? ተመለስኩ። ኦኬ ከዛ በኋላ ምን አደረግሽ? የት ሄድሽ? እኔ ቀጥታ ወደ ውጭ ነው የመጣሁት። ወደ አረብ ሀገር መጣሽ? መጣሁ። ከስንት ጊዜ በኋላ ቤተሰቦችሽ ቤት ምን ያህል ወር ኖረሽ? ወዲያውኑ ወደ 1-2 ወር ምናምን ነገር በቃ ወዲያው ጭንቀት ውስጥም ስለነበርኩኝ መፋታቴም ታሪክ ሆኖ ስለታየኝ እፋታለሁ ብዬ አስቤም አላውቅም። በጣም ነበረ የምወደው ማለት ነው። ምሳሌ ነበራችሁ ሰፈር ውስጥ እንደ ኢየሩስ እና እንደሱ አይነት ትዳር ስታ? በጣም እሺ በስንት ጊዜ ማለት ነው ይሄ ምሳሌ ትዳር ያለቀው? ምን ያህል ጊዜ አብራችሁ ኖራችሁ? አንድ ቤት 1 ዓመት? 2 ዓመት? 2 ዓመት። እሺ ከዛን አንቺ ቤተሰቦች ቤት 2 ወር ቆይተሽ ወዴት ሀገር ሄድሽ? ጆርዳን ሀገር። ጆርዳን። እሺ ጆርዳን ምን ያህል ጊዜ ቆየሽ? 2 ዓመት። እሺ ከ2 ዓመት በኋላ እንትን ሳውዲ ምናምን ሞካክር ያለው ሄጄ ያውቃለሁ። ግን ተመልሻለሁ ወዲያው ሳይመቸኝ ቀርቶ ማለት ነው። አሁን ሴት ነሽ? በቃ እኔ እና እሱ ከተለያየን ቤቢ 6 ወር ሲሆን ነው የተለያየ ነው። ይኸው አሁን 4 ዓመት ከምናምን ሊሞላ ነው። አሁን ሴት ነሽ? የት ሀገር ነሽ አሁን? እኔ አሁን ዱባይ ነኝ ያለሁት። ኦኬ ዱባይ ከመጣሽ ስንት ጊዜ ሆነሽ? ዱባይ 6 ወር። ጥሩ። ስለዚህ ሳውዲ ደግሞ ምን ያህል ጊዜ ቆየሽ? ሳውዲ አይነገርም። ወደ አሁን የተመለስኩትኝ 2 ወር 3 ወር እንደዛ ነው የተመለስኩት። ግን ሀዩ አንድ ነገር መናገር እፈልጋለሁ ከይቅርታ ጋር ማለት ነው። እኔ እና እሱ ተለያይተን ማለት ነው በጣም ስለምንዋደድ እንገናኝ ነበረ
በድብቃ ግን ይሄን አክል ፍቅራችን ማለት ነው። ግን ይሄ በመሀል ገብቶ ያጣላ ሰው ነው ገባሽ? እንጂ በጣም ማንም ፈርቶ ነው አሁን ድረስ ራሱ ማለት ነው ሀቢባ አሁን ድረስ ራሱ ማንም ፈርቶ ነው አንቺን በድብቅ የሚያገኝሽ? እናቱን ፈርቶ አሁን የምሬ ነው። እሺ አይዞሽ እናቴ አትሳቀቂ። ፍሪ ግን እንትን ሳይሆን ምን አሁን ለምሳሌ አንዳንዴ ምክርም ጭምር እኮ አለ ሀቢባ። አሁን ድንገት 5 ዓመት ሊሞላኝ ነው ገባሽ? ሴት ልጅ ነኝ። ስትጨርሺ ነው የምመክርሽ እኔ ስትጨርሺ እመክርሻለሁ። እሺ አሁን ልጅሽ 5 ዓመቱ ነው አይደለ? 5 ዓመት ለፋሲካ። ኦኬ እሺ ከልጅሽ አባት ጋር እስካሁን ድረስ በድብቅ ትገናኛላችሁ? የሆነ ሰዓት እንገናኝ ነበር። አሁን ግን የሆነ ወሬ ሰምቼ ሀቢባ ትቼዋለሁ። ግን ማውራት አይቀርም በልጄ ምክንያት ሌላ ሴት ጀምሯል። ሌላ ሴት ጀምሮ እሷም አልተሳካለትም። ምን አገባሽ? ይሳካለት አይሳካለት አንቺን አይመለከትም። ይሄ የአንቺ ጉዳይ አይደለም። አንቺ እኮ ማለት በጣም ነው የምናደደው በእንደዚህ አይነት ሰው ላይ። ሞኝ ነሽ እንዴ? አንቺ እኮ ነሽ እድሜሽ የሚቃጠለው። አንቺ እኮ ሴት ነሽ። እሱ እኮ እንደፈለገ አንቺን በድብቅ ሲያገኝሽ ኖሮ ሲያጣጥም ኖሮ እኮ ነገ አንዷን አግኝቶ በህግ አግብቶ ህጋዊ ሚስቱ አድርጓት እኮ ይኖራል። እኔ በነገራችን ላይ ጀግንነቴን ደስ የሚለኝ የሚለው ታውቂያለሽ አይዋ ውጭ ሀገር እየሰራው ራሱ ራስህ አሳድገው ልጁን ብር አልክም ነው የምለው። ምክንያቱም ነገ እኔና ቤቢ አንድ ላይ መሆናችን ስለማይቀር የሆነ ነገር ማድረግ እፈልጋለሁ። አንቺና ቤቢ ትልቁ ቤቢ ወይስ ትንሹ ቤቢ? ትንሹ ቤቢ። ኧረ ልጄ። ኦኬ አይ ባሎቻችሁንም ቤቢ ስለምትል ኧረ እናትዬ በእውነት አደንቃለሁ። ገንዘብ አለመላክሽን እጅግ በጣም አሁንም አልክም፣ እየሰማን ቢሆንም አልክም። አዎ ገንዘብ ባለመላክሽ በመጀመሪያ ደረጃ የሴቶች ጉዳይ ይኮራብሻል በጣም ገንዘብሽን ባለመበላትሽ። ግን ገንዘብሽን ብቻ ሳይሆን መበላት የሌለብሽ ክብርሽንም መበላት የለብሽም። አዎ እድሜ መበላት የለበትም እንጂ ሀቢባ። ምክንያቱም አሁን ላይ ወጣት ነኝ፣ ጥሩ እንትን ውስጥ ነኝ ያለሁት ገባሽ? በወቅቱ ይቺ ውበት ከረገፈች እኮ ነገ እኮ ማንም ሴት ልጅ 30 አንቺ ታመጩ አንቺ ታሮቹ ቆይ ዝም በይና እኔ ልንገርሽ ላንቺ አንቺ ማለት ነው ወንድ ልጅ የእናቱ ልጅ ከሆነ እናቱን የሚፈራ ከሆነ ብቁ አይደለም። ወንድ አልሆነም ገና ቦይ ነው ማን አልሆነም። ገባሻ? ፍቅረኛውን ለማግኘት የልጁን እናት ሚስቱን ለማግኘት እናቱን የሚፈራ ከሆነ ብቁ አይደለም። ማሬ እንዴት ነው የምትተማመኝበት? ሶሪ እንዴት ነው የምትተማመኝበት? ይሄንን ሰው የሚፈራው አካል ሊኖር አይገባም። ወንድ ልጅ አይደል እንዴ? ወንድ ልጅ እኮ ፈላጭ ቆራጭ ነው። ወንድ ልጅ እኮ አለቃ ነው። የቤቱ አባወራ ለመሆን አለቃ ለመሆን ፈላጭ ቆራጭ ለመሆን ብቁ አይደለም ይሄ ሰው። ለምን እናቱን ይፈራል? እናቱ ትተሽለት እሱን አንቺ መውጣት ነው ያለብሽ። እዛው ከእናቱ ጋር ይኑር። የሚያገኝሽ ነገር ደግሞ ሚስቱን እየፈራ በድብቅ ያገኝሻል። ዛሬ ይሄንን የፈቀድሽ ባይዘዌ ወንድ ልጅ ራሱ እሺ ብላ በድብቅ የምትገናኘውን ሴት አያከብራትም። ኖ የምትልን ሴት ነው የሚያከብረው። ኖ ሚስትክ ነበርኩኝ አያያዝ አላወቅበትም። ይሄ ደግሞ የእሱ ጥፋት ብቻ አይደለም ያንቺም ጥፋት ነው። ምን አስገባሽ እናት አባቱ ቤት? ምንድን ምን አጣደፈሽ? ይላል አቅሙ ቤት ተከራይቶ አንቺን የማኖር አቅም ሲኖረው አታገቢ። ምን እንዳያመልጥሽ ነው? ምን እንዳይቀርብሽ ነው? ያደጉ አስተማሩ ይድሩታል። አለቀ እንጂ ሰተት ብላችሁ እናት አባት ቤት ስትገቡ እንዲህ ነው መናናቅ። ይኸው ጥሩ ፍቅር ነበራችሁ፣ ፍቅራችሁ ጠፋ። ፍቅራችሁ ጠፋ፣ በጭቅጭቅ አለቀ። ፍቅራችሁ ጠፋ። ጭቅጭቅ ፍቅርን ያጠፋል። የእውነት ድህነት ራሱ ፍቅርን ያጠፋል። ታውቃላችሁ፣ በጣም ብዙ የሚዋደዱ ሰዎች በችግር በድህነት ምክንያት ሲጨቃጨቁ ጭቅጭቁ እየበዛ ከፍቅሩ እየበለጠ ጭቅጭቁ ፍቅሩን እየደበቁ ይመጣል። በየቀኑ በኑሮ ምክንያት ሲጨቃጨቁ እሱም ጭቅጭቅ እየጠላ ቤቱ እያስጠላው ይመጣል። ቤት መምጣት ይተዋል። ከጓደኞቹ ጋር አንድ ሁለት ማለት ይፈልጋል። ቤቱን ሲያስብ ገና ስገባ አሁን የወተት የዳይፐር የቤት ኪራይ የመብራት የእንትን ብላ ልነዘነዘኝ ነው። ስገባ ጤፍ አልቋል በርበሬ አልቋል ብላ ልጨቀጭቀኝ ነው ሴትዮ ይላል። በቃ የሚታየው ወደ ቤት ሲመጣ ጭቅጭቅ ነው የሚታየው። ስለዚህ ችግር ፍቅራቸውን አጠፋባቸው ማለት ነው። ውጭ እያሉ ቦይፍሬንድ ገርልፍሬንድ እያሉ በጣም ይዋደዱ በናፍቆት በጉጉት ይገናኙ የነበሩ ሰዎች አንድ ቤት ውስጥ ሲገቡ የኑሮ ጣጣ ያጨቃጭቃቸዋል። ጭቅጭቅ ፍቅራቸውን ይገለዋል። ጭቅጭቅ ፍቅርን ይገላል። ገባሽ? ስለዚህ እናንተ ጭቅጭቅ ፍቅራችሁን ገደለው። መጀመሪያ ምሳሌ እንዳልነበራችሁ ሰፈር ውስጥ ሰው ፍቅራችሁ እንዳልቀና። ይሄ ደግሞ ምንድነው? የአንቺ አርቆ አለማሰብ። ባይዘው ወንድ ልጅ እንደ ሴት ቶሎ አይበስልም። ወንድ ልጅ 40 ዓመት ላይ ነው የሚበስለው። አይበስሉም ቶሎ። ሴት ናት ቀድማ የምትበስለው። አንቺ ማገናዘብ ነበረብሽ። ነይ እናቴ ቤት ግቢ ሲልሽ እኔ እናንተ ተጋብተን አብረን መኖር የምንችለው አንተ ቤት ተከራየት ቤት ቀይ የመክፈል አቅሙ ሲኖርክ፣ አንቺም ደግሞ አትሰሪም ነበር። ቁጭ ብለሽ የሰው እንጀራ ነበር የምትበይው፣ የእናትና የአባቱን እንጀራ። አንቺም መስራት ነበረብሽ። እየሰራሽ ባልሽም ማገዝ ነበረብሽ። ከኢኮኖሚያችሁ አንጻር ሰርተሽ ታግዣለሽ። አብራችሁ ተባብራችሁ ኑሮን ታሸንፋላችሁ እንጂ እሱ ብቻ እየሰራ አንቺንም እያስተዳደረ እናትና አባቱንም እያስተዳደረ እንዴት አንድ ሰው ይህን ሁሉ ነገር መምራት ይችላል? እሱም ሲበዛበት ያስጠላዋል፣ ይደክመዋል። ስለዚህ ሴቶች ስማርት ሆናችሁ የምትገቡበትን ነገር
በደንብ አድርጎ ማሰብ፣ ሳያስቡ ዘሎ መግባት ይኸው እንደዚህ በጊዜ ያስወጣል። አሁን ከልጅሽ ተራራቅሽ፣ አየሽ፣ ልጅሽ ከአባቱ ጋር የማደግ እድሉን አሳጣሽው። አንቺ ቀድመሽ አርቀሽ ባለማሰብሽ ልጅሽን ከእናትና ከአባት ጋር የማደግ እድሉን አሳጣሽው። ይሄ የሴት ኃላፊነት ነው። ሴት ብልጥ ናት። ሴት ልጅ ስማርት ናት፣ ታስባለች። ነይ ግቢ ስለተባለች አትገባ። እነሱ ከትዳር እስኪገቡም እስኪወጡም ይቸኩላሉ። በጣም ችኩላቸው። በቃ አግኝተው አጣጥመው እንደ ማስቲካ መጠው ጣሟን ጥለው ወደምትቀጥለዋ ሴት እስከሚሄዱ ይጨንቃቸዋል። ስለዚህ ወደፊት ህይወታችሁን እኛ ሴቶች ልናርቀን ማሰብ ያለብን። እዚህ ትዳር ውስጥ ብገባ ምንድን ነው ሊገጥመኝ ወደፊት? ይሄ ሰውዬ ማስተዳደር ይችላል ወይ? ነገ ከዚህ ሰውዬ ልጅ ብወልድ ልጄን ጥዬ እሰደዳለሁ ወይንስ ልጄን የማሳደግ አቅም ይኖረኛል ወይ? ልተማመንበት የሚገባ ሰው ነው። ከእናትና ከአባቱ ቤት ያልወጣ ሰው ዙሪያውን አታጠኝም። ይህ ቅድሚያ ወንድሜ ተረድቶት ነበረ። የምንፈራረም ቀን ማለት ነው ሀቢባ፣ የምንፈራረም ቀን ወንድሜ መንገድ ላይ ያገኘን መኪና ይዞ ነበረ። የራሱ ባይሆንም ባልየው መኪና ነበር ሄድ ነው ማለት ነው። መንገድ ላይ አያስቆሞኝ። እየሩስ ግን አስበሽበት ነው ያው ቤተሰቡ ጋር ስለምገባ ማለት ነው። ይሄ ነገር ግን ራሱ ላይ ነው ጸጸት የሚሆነው ብሎ መኪናውን ነው በቦክስ የመታው ማለት ነው። መጀመሪያ የግማሹ ሰዎች አውቀዋል። ገባሽ? እኔ ነኝ ፍቅር አይኔ ጭፍን አደረገኝ። የምር ፍቅር እውር ነው ይባላል፣ ግን እኔ አላምንበትም። ይሄንን አይናማ ነው ፍቅር እንዲያል። እኛ ነን ስማርት መሆን ያለብን። ህይወት መቀለጃ አይደለችም። እኛ የምንመርጠው ምርጫ የወደፊት የልጆቻችን እጣ ፈንታ ነው። ገባሽ? ልጆቻችን ወደፊት የምንመርጥላቸው አባት ነው። ገባሽ? አንድ ስትሮንግ ወንድ ነው ስትመርጡ፣ ጠንካራ በአቋሙ በቤተሰብ የማይመራ ራሱን መምራት የሚችል በትዳሩ ጉዳይ የማይደራደር በትዳሩ ጉዳይ ማንንም እህትን እናትን ምናምን የማያማክር ትዳሪ ህይወቴ ነው ያለ በትዳሩ ጉዳይ ሚስቱን ብቻ የሚሰማ ከሚስቱ ጋር ብቻ የሚመካከር ብልጥ የሆነ የሆነ ወንድ ነው መምረጥ ያለባችሁ ስትመርጡ። ገና ከእናቱ ጉያ ያልወጣ ወንድ ትመርጣላችሁ። እናቱ ቤት ትገባላችሁ። ይኸው ልጆቻችሁ ያለ እናት እንዲያድጉ ትፈርዱባችኋላችሁ። ጭቅጭቅ ሲመራችሁ ከእናት ጋር መጨቃጨቅ፣ ከእሱ ጋር መጨቃጨቅ ሲመራችሁ ጥላችሁ ትወጣላችሁ እሳት ላይ። ማንን? ልጆቻችሁን። ያለ እናት ያድጋሉ። ከዛ ትንሽ ቆይቶ እሱ ያገባል። ልጆቻችሁ በእንጀራ እናት ያድጋሉ። ይሄ ምንድነው? አርቆ አለማሰብ። በዚህ አጋጣሚ ቤቢን ሳልወደው ቀርቼ አይደለም የሰጠሁት። በዛ ወቅቱ ቸግሮኝ ነበረ። ቤቢ በጣም ነው የምወደው። ልጄ እደግልኝ። የምሬ ነው። በጣም ነው የምወደው። እናት ልጇን አትጠላም። ጎበዝ ነሽ። በጣም ነው የምወደው። ግን አልክም። አሁንም ቢሆን አልክም። ማልወደው ይመስለዋል። አልክም ስል አሁንም ቢሆን አልክም። ለወደፊቱ በስሙም ሆነ በሆነ ነገርም ሆነ የሆነ ነገር አደርግለታለሁ እንጂ አልክም። አላማሽ ለወደፊቱ ሲያድግ በስሙ የሆነ ነገር ማድረግ ነው። አብረሽ የመኖር አላማ የለሽም። አብሮ ለመኖር ነው። ለማስመለስ ነው አቢባ፣ ለማስመለስ እሱን ለማስመለስ ሳይሆን ማለት ያለብሽ ይኸውልሽ፣ አሁን አንቺ በመጀመሪያ ደረጃ አላማ ይኖርሽ። አላማሽ ምንድን ነው መሆን ያለበት? ምንድን ነው የምፈልገው ብለሽ ራስሽን ጠይቂ። አንቺ አሁን ገብተሽ ሀገርሽ የራስሽ ቤት የራስሽ ስራ ካለሽ ሁለተኛ ትዳር ይዘሽ እንኳን ባይሳካ ከልጅሽ ጋር አትለያይም። ከዚህም የወለድሽውን ከዛም ከትዳርሽ የወለድሽውን ሁለቱንም በእናት እቅፍ ውስጥ ታሳድጊያለሽ። ለምን? አሁን አንቺ ያሰደደሽ ልጅሽን ያሳጣሽ የኢኮኖሚ ጉዳይ ነው አይደል? ስለዚህ ያንን ጉዳይ ነው መቅረፍ ያለብሽ። ሴት ልጅ ኢኮኖሚካሊ ዝቅ ካላለች ካልተጎዳች ገንዘብ ካላት በዛ ሰዓት በቃ 10 ሺህ ብር ቢኖረኝ ምን ላይ ራሱ አይመስለኝም ነበር። እግዚአብሔር ልንገርሽ ማርያ፣ አትቸኩኝ የኔ ውድ ልንገርሽ። አንቺ አሁን ላይ የትናንትናው አልፏል፣ አለፈ በቃ። የትናንትና ነገር ተመልሶ አይመጣም። አሁን ላይ ግን አንቺ አረብ ሀገር ነሽ፣ ከልጅሽ ርቀሽ ነው ያለሽው። አላማ ሊኖርሽ ይገባል። የትኛውም ወንድ አሁን በህይወትሽ መጥቶ አላማሽ እንዳያሰናክልሽ። አላማሽ ሊሆን የሚገባው ገንዘብ ይዘሽ ሀገርሽ ገብተሽ የራስሽ ቤት የራስሽ ስራ ሊኖርሽ ይገባል። የራስሽ ቤትና ስራ ሲኖርሽ ልጅሽን በፍርድ ቤት ስትጠይቂ ፍርድ ቤትም እቺ ሴትዮ አስተማማኝ ነገር አላት፣ ልጇን ለማስተማር ልጇን ለማኖር ብቁ የሆነ ነገር አላት ብሎ ልጅሽን ይሰጥሻል። ልጅሽን ይዘው እየኖርሽ የዛን ጊዜ ሁለተኛ ትዳር ታስቢያለሽ። ሁለተኛ ትዳር አስበሽ ኦልሬዲ ገንዘብ ስላለሽ ያ ትዳር እንኳን ባይሳካ ሰውየው ማያዋጣ ቢሆን እንኳን ልጁን ብትወልጂ እንኳን ልጆችሽ አይበታተኑም። ለምን? አንቺ ኢኮኖሚካሊ ጠንካራ ነሽ። ምንም ልጆችሽን አንቺ እቅፍ ውስጥ ለማደግ ምንም አይከለክላቸውም። ቤት አለሽ፣ ስራ አለሽ። ለልጆችሽ ፍቅር እያጠጣሽ ፍቅር እያጠገብሽ ልጆችሽን ታሳድጊያለሽ። ኢኮኖሚካሊ ግን ስትሮንግ ያልሆነች ሴት ምንም ነገር የሌላት ሴት ትጋባለች። ስትፋታ ልጆቿን ወይ የባል ቤተሰብ ጋር ወይ የራሷ ቤተሰብ ጋር ጥላ ስደት ትወጣለች። ያኔ ልጆች ያለ እናት ፍቅር ያድጋሉ። ለልጅ ከአባት በላይ የእናት ፍቅር በጣም ያስፈልገዋል። የአባት አያስፈልገውም እያልኩ አይደለም ጋይስ፣ የአባትን ፍቅር በጣም ያስፈልጋል፣ ግን የእናት የበለጠ ያስፈልጋል። ይህን ደግሞ ማንንም መጠየቅ ትችላላችሁ። መሰደድ ግዴታ ካለበት አባት ቢሰደድ ይሻላል። የእናት ፍቅር በጣም ወሳኝ ነው ለልጆች። ገባችሁ? ስለዚህ ልጁን ታሳድግ። መሰደድ ግድ ሆነ ባል ተሰዶ እየሰራ ለሚስቱ ይልካል። ሚስት አታባክንም። የባልን ገንዘብ ትቆጥብለታለች፣ ታጠራቅምለታለች፣ ልጆቹን እያሳደገች ትጠብቀዋለች። ጸጸት የሚሆን ቢምን ነው ታውቂያለሽ? ሀይባ 6 ወር እያለ ነው የሰጠሁት ማለት ነው። ከጡቴ ነጥቄ ማለት ነው።
እሱ ነው ብቻ ትንሽ እንትን ይለኛል፣ ይረብሸኛል። ታውቂያለሽ ያልፋል። ባለፈ ነገር ጸጸት ምንም አያደርግም። አሁን ምንድን ነው ማድረግ የምችለው ነው ያለፈው አልፏል። ኢትስ ኦኬ። ወልደው የሚጥሉ አሉ። አንቺ አልጣልሽውም እኮ ለአባቱ ነው የሰጠሽው። ኢትስ ኦኬ። ሁልጊዜ ይኸውልሽ ያለንበት ሁኔታ ላይ መጽናናት ስንፈልግ የሆነ ችግር ላይ ሆነን መጽናናት ስንፈልግ የባሰውን ነው ማሰብ። እኔ በዛ ነው አይምሮዬን ፕሮቴክት የማደርገው፣ የአይምሮ ሰላሜን የአይምሮዬን ጤና የምጠብቀው። ከኔም የባሰ ሁኔታ ላይ ያለ ሰው አለ እዚህ ምድር ላይ ብዬ አስባለሁ። ለምሳሌ ልጁን ወልዶ የጣለ አለ ብለሽ አስቢ። አንቺ ቢያንስ በዚህ ነው ራስሽን የምታጽናኙ፣ አይምሮሽን ፕሮቴክት የምታደርጊው፣ ራስሽን ከመጥላት ከወቀሳ ራስሽን የምታድኘው። ልጁን ወልዶም ጫካ ይጣላለ፣ ልጁን ወልዶም አውጥቶ አስፋልት ይጣላለ። እኔ ግን ልጄን አልጣልኩም። ቢያንስ 6 ወር አጥቻለሁ። ቢያንስ ደግሞ እኔ ለባዳ አልሰጠሁትም፣ ልጄን ለማደጉ አልሰጠሁትም። ልጄን ለአባቱ ነው የሰጠሁት። በፍርድ ቤት ፈርመሽ ቢሆን ለአባቱ ነው የሰጠሽው፣ ለባዳ አልሰጠሽው። ስለዚህ አንቺ ልጅሽ ያለበትን ታውቂያለሽ። ልጁን ያለበትን ማያውቅ ሰው አለ፣ ልጁ የት እንደደረሰ ማያውቅ ሰው አለ። ይሄንን ለአይምሮሽ ንገሪው እና ራስሽን አጽናኝ፣ በርቺ፣ ጠንክሪ። ግን የባሰ ህይወት ላይ ብዙ ጊዜ ወልሽ እንደዚህ አይነት ሰዎች ይህን ለመርሳት ሌላ ፍቅረኛ ይዛሉ። ሌላ ወንድ ይመጣና ይቦጠቡጥሻል። ነው ብዙ ሰዎች ይመጣሉ። ግን እኔ አልፈለኩኝም። እንዳትሰሚ ምንም ነገር አላማሽ መሳኪ። መጀመሪያ ልጅሽን እቅፍ ሳታስገቢ ሌላ ሪሌሽንሽፕ ውስጥ እንዳትገቢ አደራ ምልሽ ነገር ነው። ካለበለዚያ በሌላ ወንድ ቢዚ ትሆኛለሽ። ከዛ ወንድ ሌላ ልጅ ትወልጃለሽ ገና ሳትረጋጊ። ከዛኛው የመጀመሪያ ልጅሽ ጋር የመገናኘት እድላችሁ እየጠበበ አላደርገውም። እንደውም ቤቢ አድጎ እሱን እጠይቀዋለሁ እያልኩኝ ነው። ሊያዝ አልያዝ እኔ እናክል እንትን የለኝም የምር። ስለዚህ አሁን ገንዘብሽን ያዥ በደንብ። ገንዘብሽን ይዘሽ ሀገርሽ ገብተሽ አላማሽን ካሳካሽ በኋላ ልጅሽን ተቀብለሽ ጥሩ ህይወት ይኖርሻል ወደፊት። ሁሌ መልካም ብቻ ማሰብ ነው። እሺ ለአይምሮ ሁሌ ጥሩ መልካም ይሆናል። የራሴ ቤት ይኖረኛል፣ የራሴ ስራ ይኖረኛል፣ ልጄን እቀበላለሁ፣ ከአባቱ ልጄን በፍቅር አሳድጋለሁ። ከዛ ጥሩ ባል ደግሞ ፈጣሪ ይልክልኛል። ጥሩ ባል አግብቼ ጤነኛ ልጆችን ወልጄ ደግሞ ያማረ ህይወት ይኖረኛል ብለሽ መልካም ብቻ መመኘት፣ መልካም ነገር ማሰብ። አስቢው ደጋግመሽ፣ ከዛ የእውነት ይሆናል። እሺ ጎበዝ፣ በርቺ። እናመሰግናለን ሼር ስላረግሽን ላብስቶሪሽን። እሺ እኔም አመሰግናለሁ። በዚህ አጋጣሚ ቤቢ ልጄ በጣም ውድ ካለው የምር አልጠግብም። በቃ በጣም ነው ውድ። ቪዲዮ ምናምን ታወራላችሁ ከልጅሽ ጋር? አያውቀኝም። አወራለሁ። ግን ማውራሽ ማነኝ እያልሽ ነው የምታወሪው? እኔ ምለው እማነኝ ስል ያው ሀያቱን እንደ እናቱ ስለሆነ እንትን ያላት አንቺ አይደለሽም እማማ ያዝችሁት እናት ይለኛል። ግን እንደ መንገር አትፈልጊም? ከአሁኑ አይምሮን እያለማመድሽው ብትሄጂ። እኔ ለእሱ ራሱ ደፍሬ ጠይቄዋለሁ። እኔ እናቱ ነኝ ብዬ ማለት ነው። እሺ ምን አለ? የሆነ ትንሽ ሳልመጣ በፊት መጫወቻ ቦታ ምናምን ወስጄው ነበረ እና ቤትም አመጣው ነበረ እና እሷ ልጅ እኮ ነኝ አስታወስከኝ እለዋለሁ። አዎ በቃ ይለኛል የዛኔ ማለት ነው። ምን መሰለሽ አሁን አንቺ ከአሁኑ አይምሮን ካላለማመድሽው ነገ ያምጣውና እናቱ ብትሞት የልጅሽ አባት ሶሪ ባልሽ ስላልኩ ኤክስሽ የልጅሽ አባት እናቱ ብትሞት ሌላ ሚስት ቢያገባ የእንጀራ እናትን እማ ማለት ይጀምራል። አንቺ አረብ ሀገር ላይ ከቆየሽ ቤት እስክገዛ ምናምን ብለሽ ቤት በክራይ መኖር ይቻላል፣ ግዴታ አይደለም መግዛት። እኔ እና እሱ አሁን ስንለያይ ማለት ነው እኔ በጣም ብዙ ቆያለሁ። አሁን ስለየው ወደ ዱባይ ስመጣ እኔ ቤቢዬ በጣም ቆያለሁ። ስመጣ መጫወቻ እምጣላለሁ እና እንዳትረሳኝ አይረሳም ግን እሱ ማለት ነው እንዳትረሳኝ ምናምን ብዬ መጥቻለሁ። ማሪ አያውቀኝም እያልሽ እኮ ነው። እናቱ እንደሆንሽ እኮ አያውቅም አይደል እንዴ? አያውቀኝም። አሁንም አያውቀኝም። ቪዲዮ ላይ አያውቀኝም። ስለዚህ አለማምጪ በቪዲዮ ኮል ኤቭሪዴ አውሪው፣ በየቀኑ ቪዲዮ ኮል እየደወልሽ አውሪው፣ ፍቅር ስጪው። እናቱ በይው ይወቅ። አሁን ራሱ እስኪያውቅ ድረስ ነው። አሁን ስልክ ማለት አይፈቀድም። ባልየው ጋር ደግሞ ልደውል ማለት ነው ብዙ ጊዜ ፈቃደኛ የሆነ ብር ስለማልክለት ማለት ነው። አልክም ብር በጉቦ ነው ታውቂያለሽ። እንዲህ ናቸው። 2 ዓመት ለምን ሳላየው አልቀርም ቤቢን ማለት ነው። ካለሁበት ችግር እስከወጣ ድረስ አያሳየኝ። የምር ጨካኝ ነሽ በሉኝ ከፈለጋችሁ። እኔ ቤቢን በጣም ነው ምን እናመጣለን ጎበዝ። ይኸውልሽ እንደዚህ አይነት ሴት ነው እንድትሆኝ የምፈልገው። ለዓላማሽ ሟች ዓለም ጨካኝ ቢልሽ ዓለም ምን ቢልሽ ምን አገባሽ? ለዓለም በኋላ አንቺ የደረስሽበትን ደረጃ ታሳይዋለሽ። ዓለም ይንጫጫ። አሁን ዓለም ጨካኝ ቢልሽ ዓለም ምን ቢልሽ አንቺ ጥርስሽን ነክሰሽ ለዓላማሽ ሟች ሆነሽ ሰርተሽ የምትፈልጊውን ገንዘብ ይዘሽ ሀገርሽ ገብተሽ ቋሚ ነገር በኋላ የዛኔ ልጅሽን ፍርድ ቤት ራሱ አክብሮ በክብር ነው የሚሰጥሽ። ለምን? ኢኮኖሚሽ ነው የሚታየው። ኢኮኖሚሽ ነው ካለሽ ፍርድ ቤት እኮ ገንዘብሽን አይቶ ነው ልጅሽ የሚሰጥሽ። ለልጅሽ የሚመቸው ቦታ ነው አሰሳጥም ስለሌለኝ ይችላል የሚለውን ነው የሚያየው ፍርድ ቤት። አንቺና ሁለታችሁ ቆማችሁ በኢኮኖሚ አንቺ ከበለጥሽ ለአንቺ ነው የሚሰጥሽ። ገባሽ? ባል ማሳደግ ይችላል። አንቺ ግን ማሳደግ ከቻልሽ ልጅሽን ጥሩ ህይወት ማኖር ከቻልሽ ልጅሽ ነው ማን ይከለክልሻል? ስለዚህ አሁን አንቺ ምንድን ነው የሚያስፈልግሽ? ምንም ገንዘብ ነው የሚያስፈልግሽ። ምንም ትላለች። እያያዝኩ ነው ገንዘብማ እያያዝኩ ነው። አላማሽ አንድና አንድ ነው። እኔ የሚያስፈልገኝ ገንዘብ ነው። ሰርቼ ገንዘብ እስከሚይዝ ድረስ ማንም ከአላማዬ አያስቆመኝም ብለሽ ጥርስሽን ነክሰሽ ሰርተሽ ገንዘብ ያዥ።
ገንዘብ ግዴታ በኋላ አቅምሽን ታይዋለሽ። ጆርዳንም ሀገር ሰርቼ ነበር። የእሱንም ገንዘብ አለ። አሁንም እግዚአብሔር ካለ ይዛለው ቤቢን በሰላም ተቀብዬ አሳድጋለሁ። ጎበዝ ጀግና። በቃ ይህንን አላማ ይዘሽ ከተነሳሽ ትደርሻለሽ። ገንዘብ ያዥ። እሺ የ4 ዓመት ችግር ነው እግዚአብሔርን የተቀረፈው ማለት ጨንቆኝ በቃ ጌታን እንደውም ባለፈው ቀለለሽ ለእኛ ካካፍለሽ ችግርሽን ቀለለሽ። ጌታን ማንም ሊፈታው አልቻለም ነበር የምር። አሁን ትክክለኛ ኦሪጂናሉን ነገር አግኝቻለሁ። እሳይ እንኳን ቀለለሽ፣ ደስ ይበልሽ። ባለሽ ነገር ተደሰች። ደስተኛ ለመሆን ግዴታ ችግርሽ እስኪፈታ መጠበቅ የለብሽም። ዛሬን ደስተኛ ሁኚ። ዛሬን ስለ ጤናሽ፣ በህይወት ስላለሽ፣ ጤነኛ ስለሆንሽ፣ ስራ ስላለሽ፣ በዚህ ሁሉ ፈጣሪ እያመሰግንሽ ደስተኛ ሆነሽ ኑሪ። እሺ አመሰግናለሁ እናቴ። እኛም እናመሰግናለን።